መፋታት እንደሚጠላ እኔም መፋታትን እጠላለሁ። በፈራሁት ላይ የኔ ኢየሱስ አይኖቼን ሲያይ ከእናት ከአባት ከወዳጅ ይልቅ ከሉኛል ክፉ ላይ እንዳልወርቅ ዞር አረገው ከፊቴ ቀድሞ ያንን ሐዘን ለእኔ አስቦ የተማሰው ጉድጓድ ተዘጋ በአንድ አፍታ ሌሊቱ ነጋ። ባንተ ነው የኔ ጌታ ባንተ ነው የኔ ጌታ ባንተ ነው የኔ ጌታ ባንተ ነው የኔ ጌታ። አይኖቼን ሲያይ ከእናት ከአባት ከወዳጅ ይልቅ ከሉኛል ክፉ ላይ እንዳልወርቅ ዞር አረገው ከፊቴ ቀድሞ ያንን ሐዘን ለእኔ አስቦ የተማሰው ጉድጓድ ተዘጋ በአንድ አፍታ ሌሊቱ ነጋ። ባንተ ነው የኔ ጌታ ባንተ ነው የኔ ጌታ ባንተ ነው የኔ ጌታ ባንተ ነው የኔ ጌታ። አልወደኩም በፈራሁት ላይ የኔ ኢየሱስ አይኖቼን ሲያይ በጣም እንወዳቸውና የምናከብራቸው ጓደኞቻችን የኢንጌጅመንት ፓርቲ አዘጋጅተውልናልና በትንሹ የዛን ቭሎግ ነው የማሳያችሁ። ከሁሉ በፊት ግን ሁላችሁንም ስላሳያችሁኝ ፍቅር፣ በእውነት ስለሰጣችሁኝ ኮሜንት፣ ስለእያንዳንዱ ነገር እጅግ በጣም ነው ማመሰግናችሁ። እግዚአብሔር ያክብርልኝ። በእውነት እንደዚህ ያልጠበቅኩም ነበርና እንዳከበራችሁኝ፣ ስለወደዳችሁኝ፣ ደስታዬን እኩል አብራችሁ ከኔ ጋር ሴሌብሬት ስላደረጋችሁ እግዚአብሔር ያክብርልኝ። እናም ጓደኞቼ ሰርፕራይዝ ነበረ ያደረጉኝ። በጣም ወዳቸው ጓደኞቼ ናቸው። ቪዲዮ ላይ አልገቡም። ያው እነሱ ትንሽ ደበቅበቅ ይላሉ። ለወደፊት ግን ታያቸዋላችሁ። እንግዲህ እግዚአብሔር አሰራሩ ትልቅ ነው። እሱ ሰዎችንም ያዘጋጃል፣ እውነተኛና ታማኝ ወዳጅንም ይሰጣል። እኛ ደግሞ በጣም በመልካም ወዳጆች የተባረክን ሰዎች ነን። ስለነሱም እግዚአብሔር ይመስገን። በጣም ከምንወዳቸው ሰዎች ጋር የሚገርምና የተባረከ ጊዜ ነበር ያሳለፍ ነው። ቆንጆ ራት በላን፣ ኬክ ቆረስን። በጣም መልካም ጊዜ ነበር ያሳለፍ ነው። ሁላችሁንም አብዝቼ ወዳቸዋለሁ። እናንተንም አመሰግናለሁ። አይበዛልኝ የእርሱ ጸጋ አንዷ ሌሊት አትነጋ። ዛሬም ቆምኩኝ በዚህ ቦታ ስሙ ይክበር የኔ ጌታ። ማለቱ የእርሱ ልቀቱ ጌታ
ልኬት ስለነበረ በጣም በሚያማምሩ የራት በሚመስሉ ቀሚሶች በተለያየ ከለር ለሁሉም የቀሚስ ጊፍት ነበር ያደረግኳቸው። ፕላኑ የነበረው እሱን ቀሚስ አድርገን የቀረው ሰዓታችንን ራታችን እየበላን ፒክቸር እየወሰድን መዝናናት ነበረ። ግን ቀሚሱ በጣም ከማማሩ የተነሳ ለምን የፎቶሽታችንም ቀን ላይ አንጠቀመውም ብለን አስብ። ባይዘዌ ጋይስ ግሬስ ካለች ሁሌም ሳቅ አለ፣ ሁሌም መፍለቅለቅ ነው፣ ሁሌም መሳቅ ብቻ ነው። ደግሞ ሁሉም እንዴት አምሮባቸው እንደነበረ ይሁ ብቻ። በጣም መወዳቸው ጓደኞቼ ናቸው፣ እህቶቼ ናቸው። ሞስት ጄኒዩን ሃምብል በቃ እግዚአብሔር እኔ በእነሱ ስለባረክኝ ጌታን ሁሌም ነው ማመሰግነው። ለእኔ ስጦታዎቼ ናቸው። እናም በጣም ቆንጆ ጊዜ ነበረን፣ እግዚአብሔር ይመስገን። በዚህ ልብስ ደግሞ የሰራነውን ቪዲዮ እናንተ ማየታችሁታል። በጣም ነው የወደዳችሁት። ቴንክ ዩ ሶ ማች ዩ ጋይስ። ቀሚሱን ደግሞ የሰራችላቸው ሚሽ ቅርቅር ናት። ሁሉንም የሚዜዎች ቀሚስ የሰራችልን እሷ ናት። ወድሻለሁ የኔ ቆንጆ፣ በጣም አመሰግናለሁ። ባባይ ጌታ እኔ ማቅ የነበረው ከጓደኞቼ ጋር የልደት ምሳ እንደምበላ ነው ጓደኛዬ ቤት። ግን ደግሞ ለካ ልደቴም ብራይደል ሻወሪም ሆኖ ተቀይሯል። እንግዲህ እንደዚህ አይነት የተባረኩ ሰዎች ለእናንተም እግዚአብሔር ይስጣችሁ። ዛትስ ኦል አይ ካን ሴይ። ድሪሜን እና ህልሜን ወደ ሪያሊቲ ነው ያመጡልኝ። የእውነት አይ ወዝ ሶ ኢሞሽናል። ዝም ብዬ ሳለቅስ ነበረ። ከዛም ግን ሜካፕ አርቲስትም አዘጋጅተውልኝ ነበረ። ሜርሲ ናት ሜካፕን የሰራችኝ። ሞሪዬ የኔ ቆንጆ። ለኤንጌጅመንቴም እሷ ነበረች ሰራችኝ። ታውቃላችሁ፣ ሁላችሁም በጣም ወዳችሁት ነበረ። ታች ደግሞ እንደዚህ የሆነ ዲኮር የሚገርም ዲኮር ሰርቶ ጓደኞቼም ተሰብስበው ፕላስ ደግሞ ፍላወር ባርም ተዘጋጅቶ ነበር። ሁሉም ለእኔ የሚሰጡኝን አበባ ፒክ ፒክ አድርገው ራሳቸው ነበረ እየሰሩ የነበረው። እዚህ ውስጥ ያሉት ሰዎች በሙሉ በጣም መወዳቸው፣ ቫሊዩ ማደርጋቸው፣ ማከብራቸው ሴቶች ናቸው ሁሉም እና አይ ዋዝ ሶ ሃፒ እና አም ሶ ግሬትፉል። ከለሩ ደግሞ የለበሱት ፒንክ እና ሬድ ነው እንዳያችሁት፣ ቅልቅል ነበር። ዲኮሩም እንደዛ ነበር የተሰራው። እንግዲህ እኔ ልጄ ትምህርት ቤት እንደሆነች ነው ማውቀው። ምንም ማውቀው ታሪክ አልነበረም። ግን ከትምህርት ቤት ስትመለስ አብርሽ ይዞት መጥቶ ነበር። ታናሸቴም ነበረች። ብቻ ኤቭሪዋን ዋዝ ዴር። ለአበባ ያለኝን ፍቅር እና ቫሊዩ በመረዳት እንግዲህ ሙሉ ለሙሉ በቃ የፍላወር ሴሬሞኒ በሉት የነበረው። አይን ማርዬም ደግሞ ከመጣች በኋላ አበባ ይዛ ነበር የጠበቀችኝ። እነሱም እንደዚህ ተደድረው እየጠበቁኝ ነበር። እኔ ሜካፔን ሰርቼ ስወጣ ልጄን ሳያት በጣም ነበር ደስ ያለኝ። ከዛ ደግሞ ሙሉ መወዳቸው ሰዎች ተደድረው ሳያቸው በጣም ነበር ደስ ያለኝ። ቤስት ፍሬንዶቼ ፕላን ያደረጉበት ኦርጋናይዝ ያደረጉበት መንገድ በቃ ህልሜ ላይክ የምፈልገውን በሙሉ አንድ ሳያስቀሩ እንደውም ሞር አድርገው ካሰብኩት በላይ አድርገው ነበር እያንዳንዱን ነገር ያዘጋጁልኝ። ከቦታው ጀምሮ በቃ እኔ ምን ብዬ ልናገር? በእውነት ሰውን ቴንኪዩ ከማለት በላይ እግዚአብሔርን ስለነዚህ ሰዎች አመሰግናለሁ ማለት ይቀለኛል። ይህንን ብሬኪንግ ኒውስ ደግሞ እንዴት አያችሁት? እንዴት እንደወደድኩት አይ ዋዝ ሶ ሰርፕራይዝድ እና አላመንኩም ነበር። ደንግጬ የተጻፈውን ጽሁፍ እያነበብኩ ነበር። እንግዲህ ፓርቷል የብራይደል ሻወሬ ሴሬሞኒ እንዲሁም የልደቴ ፕሮግራም ይህንን ይመስላል። ባለህበት ያተራራ የለውም ስፍራ ብራይደል ሻወሬ ላይ ብራቮ ሶፍትን በመጠቀም ዲዛይነር እና ሞዴል ተመድበው ቀሚስ ሰርተው ነበረ። 26 ዓመት በእግዚአብሔር ምሕረትና ቸርነት ፍቅርና ርኅራሄ እንግዲህ ገብተናል። ይህ የብራይደል ሻወሬ ፓርት 2 ቪዲዮ ነው፣ እንዲሁም የልደቴም ጭምር። ሰው ኤቭሪ ዲቴሎቹ በጣም ነው የወደድኳቸው። ብዙ ኩዌስችኖች፣ መልካም ዊሽ የሚጻፍበት ፔፐር ምናምን ራሱ አዘጋጅተው ነበረ ጓደኞቼ። ከዛ ቀጥታ ወደ ምግብ ነው የገባ ነው። ኦብቪየስሊ ወደዚህ ወደዛ የሌለው 251 ኬትሪንግ ናት ምግቤን የሰራችልኝ በፌመስ ኤንድ ላቭሊ ዋን። በቃ እንዴት አይነት የምትገርም ሰው መሰለቻችሁ። ምግቦቹ ደግሞ አሩዬን የእኔ ፍላወር ገር ትሆኝኛለሽ ብዬ ጠይቃታለሁ። ልክ ሚዜዎቼን ባለፈው ሚዜ ትሆኑኛላችሁ ወይ ብዬ እንደጠየቅኩት ማለት ነው። የተለያዩ ጊፍቶች ደግሞ በውስጡ አዘጋጅቼላታለሁ። ትንሽ ሌት ሆኖብኝ ነው እንጂ የእሷን ላስቀድም ነበር። በጣም ኤክሳይትድ ሆኛለሁ። ጥያቄውን ጠይቃት፣ መልሷን እንሰማለን። ከዛ በኋላ ለጊፍቶች ያላትንም ሪያክሽን አብረን እኔ ካሩ ሃይ ማይ ላቭ I have a surprise for you. Come so ላንቺ እኔና ብርስ እንጋባ ሰርጋችን ቀን የኔ ፍላወር ገር ትሆኝኛለሽ ወይ ብዬ ጥያቄ ላቀርብልሽ ነው።
ትሆኚኛለሽ? እውነት? Would you be my flower girl? Yes. Yes? Yes. So are you ready? Yes. እዚች ከስም አላት። ምን ይላል? Rabbit. No, it's not rabbit. It's charisma. Charisma? Yes. ደግሞ ሌሎችን ክፈችን። You gotta make up it. I have the makeup and glasses. Yes. Lipstick, yeah? It's chapstick. Chapstick? Ooh, wow. Wow. Mommy, what is this? So, it's a pajama. For me? Yes, it's for you. Pajama? እስቲ በደምብ ከፍ አድርጊና ሳይኝ። አዞሪ ቆይ አስተካኪ። Pajama? Flower girl ይላል። የሰርጉ ቀን የምትለብሺው ነው። እሺ? እሺ። ሂውማን ሄር መሰራት ማስገርዘው ልጅ ዛሬ ሰርጌ ነው። ተባብረን እንዘጋጅ። አሁን ከሌሊቱ 8 ሰዓት ተኩል ነው። ሻወር እንወስድና ወደ ማርዬ ጋር እንሄዳለን። ልብሳችንን ለብሰናል። ሰርጌ ነው ዛሬ፣ 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 ሰርጌ ነው ዛሬ ዛሬና ሞጋሴ እግዚአብሔር ቃል ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ ተብሎ እንደተጻፈ እኔም አባትና እናቴን ትቼ ከአንተ ከባሌ ጋር በፍቅር በመጣበቅ አንድ ሆኜ ለመኖር ቃል ገባለሁ። ቤተ ክርስቲያን የክርስቶስ አካል እንደሆነች ባልም የሚስት ራስ ነውና እንደ ገዛ አካሌ አድርጌ ልወድሽና ልንከባከብሽ በነገር ሁሉ ልገዛልህና ላከብርህ ቃል ገባለሁ። እግዚአብሔር መፋታትን እንደሚጠላ እኔም መፋታትን እጠላለሁ። አንቺም ከሚስቴ ከሞት በስተቀር በሕይወት ሊደርስ የሚችል ማንኛውም ነገር እንዳይለየኝ ቃል ገባለሁ።